ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ከፊት ማስክ በጣም ዋነኛውን በጣም ቆንጆውን ነው ማሳያችሁ። እውነት ለኔ ጠቀመኝ ማለት ነው። በመውለድ ምክንያት በጣም ጥቋቁር በዝቶብኝ ትንሽ የማዳት ነበረብኝና ያስለቀቀልኝን በተደጋጋሚ ወስጄው እሱን ነው ማጋራችሁ። እንግዲህ ውሸት አይደለም እውነት ነው። ስትሞክሩት ያው ታዩታላችሁ። እዚህ ጋር እንዳያልፈን ቪዲዮ እኩል ላውራችሁ። እዚህ ጋር የሚያስፈልገን ማር፣ የኮኮናት ኦይል ኦሪጂናል እና ሩዝ አለቀ። በሶስት ነገር ብቻ። ዋናው ግን ሩዝ ነው። ስለዚህ እዚች ደግሞ ትንሿ ደግሞ አድርገን ያው ለ7 ቀን ስለምንጠቀም ክሬሙን የምናስቀምጥበት ነው ማለት ነው። ስለዚህ 3 ማንኪያ ነው ያደረኩት፣ ግን 3 ማንኪያ ይበዛል። እንደው በዛ እውነት ለመናገር 2 ማንኪያ ይበቃችኋል ማለት ነው። በጣም ሳትሞሉ በቃ 2 ማንኪያ በቂ ነው። ሩዝ ሲበስል በባህሪው ያው ይበዛል ታውቁታላችሁ። ስለዚህ 3 ማንኪያ ይበቃችኋል። ከዛ ጥብ ታረጋላችሁ። አንድ ጊዜ ብዙም ሳታሹት አጠባ ጥብ ታረጉና አንድ ጊዜ ከደፋችሁ በኋላ አንድ ጊዜ ደግሞ ዝም ብላችሁ በውሃ ለቅለቅ አድርጋችሁ ትደፍታላችሁ። ቆሻሻውን ለማስለቀቅ ያክል ማለት ነው። ለፊታችን ስለሆነ ንጹህ መሆን አለበት። እና የሩዝ ጥቅሙን ስንቱን ልንገራችሁ። ፊት ይወጥራል፣ ፊት ብራይት ነው የሚያደርገው፣ ያቀላል። ሩዝ ያቀላል። ውሸቴን አይደለም እውነቴን ነው። በቃ ልምዳችሁ ሁልጊዜ እንደ ምግብ ማለት ሁልጊዜ የማይቀር የህይወት ልምዳችሁ ካደረጋችሁት ፊታችሁ ብራይት እየሆነ ነው የሚሄደው። በጣም አሪፍ ነው። አጠብኩኝ እዚህ ጋር። ከዛ ውሃ ያው መጠን የለውም። ያው ባበሳሰሉ ሁኔታ ነው እናንተ ናችሁ የምትመጥኑት። እየበሰለ እንደገና ካልበሰለ ከመሰላችሁ ደግሞ መጨመር። እኔ እየጨመርኩ ነው ያበሰልኩት። ለዛ ነው 1 ኩባያ 2 ኩባያ ያላልኳችሁ ማለት ነው። ስለዚህ ያን እናበስላለን ማለት ነው። ኮኮናት ደግሞ ለፊት በጣም አሪፍ ነው። ለሰውነት ለልጆች ሰውነት ራሱ አሪፍ ነው፣ ይመከራል። ስለዚህ በጣም ይሄ በጣም ነው የምጠቀመው። ሩዝ በብዙ አይነት ነው ማለት እኔ የምጠቀመው። ይሄ አንደኛው ነው። ቀስ እያልኩ ያው አሳያችኋለሁ። እንግዲህ ለሚጠቅማችሁ ያው ተጠቀሙት፣ ይጠቅማችኋል በጣም ማለት ነው። እኔ የጠቀመኝን ነው ሼር ማረገው እንግዲህ ማለት ነው። ስለዚህ ይጠቅማችኋል፣ በደንብ ነው የሚጠቅማችሁ። ስለዚህ እዚህ ጋር በደንብ አበሰልኩት። በደንብ ቪዲዮ ቆረጥ ነው እንዲገባችሁ፣ አይታችሁ እንዲገባችሁ ብዬ ነው፣ እንድትረዱን ብዬ ነው እንጂ ቪዲዮ እንደዚህ አይደለም። በጣም አሳጥሬ ነው እንትን ያልኩላችሁ። ስለዚህ ሙክክ ማለት አለበት፣ ድርቅ ማለት የለበትም። ሩዙ ትንሽ ውሃ መኖር አለበት። ሩዝ ሲቀመጥ ስለሚወፍር ቀጠን አርጋችሁ እንደውም ብትፈጩ ታያችሁ ትንሽ ውሃ አለው። የኔ ምጥጥ ማለት የለበትም። ለምን ለ7 ቀን አንዱን ለ7 ቀን ሰርታችሁ አሁን ይሄ ለ7 ቀን መጠቀም ትችላላችሁ። በየቀኑ እንድትጠቀሙት ማለት። ከዛ ያሲልቅ ደግሞ ያሲልቅ ደግሞ በሌላ አይነት የሩዝ አሰራር ብዙ አይነት ስላለ ማለት ነው። ስለዚህ ይሄን አንዱን ያሳየኋችሁ፣ ቀጣይ እያልን ደግሞ አሳያችኋለሁ ማለት ነው። ሩዝ ዓለም የመሰከረለት ነው። ይሄ እንግዲህ ቆንጆ አርጌ ፈጭቼዋለሁ። ይብላችሁ እውነት ሩዝ ይመስላል። አሁን ይሄ ቅቤ በጣም ደስ ይላል እውነት። ክሬም አርጌ ነው የፈጨሁት። በጣም ነው ደስ የሚለው። ዋው ሩዝዬ በጣም አሪፍ ነው እውነት። እንዴት ፊቴን እንዳስተካከለው እኔ ነኝ የማውቀው። አንዳንዴ ስትወልዱ ሆርሞን በቃ የሆነ ፔሪድ ሲመጣ ፊታችሁ የሆነ ግልብጥብጥ የሆነ ነገር ይሆናል እኮ መቼም እኛ ሴቶች ከባድ ነው ያው ቀያየራል ሆርሞናችን። ስለዚህ በዛ ምክንያት የመጣብኝን ነገር ያው ጽድት አድጎልኛል። ያው ቀላ ስትሉ ደግሞ ጥቋቁር ነገር ጎልቶ ነው የሚታየው። ማዳትማ ተውት፣ እሱ በጣም አስቀያሚ ነገር ነው እውነት። በጣም ነው የምፈራው። ስለዚህ ተጠቀሙት። ጥቋቁር ሙልጭልጭ ነው የሚያደርገው። ማዳት ደግሞ በጣም ተጠቀሙኝ ይላል። ገባችሁ? ያው ትንሽ ማዳት ጠንካራ ስለሆነ ያው በደንብ ለውጥ ታያላችሁ። ግን ደጋግማችሁ ረጅም ጊዜ ውሰዱት ማለቴ ነው። ይውላችሁ እንዴት አባቱ እንደሚያምር እግዚአብሔርን። አንገታችሁና ፊታችሁ የማይመሳሰል
ልጆች እንደኔ እኔ ተስተካክሉልኛል። አሁን ግን በቃ ፊት አንገት ጥቁር ፊት ቀይ ያኮ ከራሳችን እንክብካቤ በስነ ስርዓት እንትን ስላላልን እኮ ነው። ስለዚህ እዚህ ጋር ማሬን አደረኩኝ። ማሬ የተጣራ አይደለም የሚበላ የቤት ነው። ስለዚህ እስከ እንትኑ ነው ያረኩት። ብዙም ራሱ እንትን አለው። ስለዚህ በቃ ቆንጆ ማር ነው። ቀይ ማር ቢሆን ይመረጣል። ለፊት ቆንጆ ነው። ኮኮነት ራሱ አቅልጬው ነው እንትን ነው ያው የረጋ አይደለ እንትን ኮኮነት አቅልጬው ነው የተወሰነ ነው ያረኩት። በቃ ልኩን ለመናገር አንድ የሾርባ ማንኪያ ማርና አንድ የሾርባ ማንኪያ የኮኮነት ኦይል ማለት ነው። ኦሊቫ ኦይልም ማረግ ትችላላችሁ። ከሁለት አንዱ ማለት ነው። አልመንድ ኦይልም የሚስማማችሁ ካላችሁ እሱም መጨመር። እኔ የሚስማማኝን ከትቻለሁ። ኦሊቫ ኦይልም ይስማማኛል፣ ግን ለዛሬ ኮኮነት መርጫለሁ። ስለዚህ ቆንጆ አድርገን እናዋህደዋለን። እንዴት አባቱ እንደሚያምር ግን ጥቅሙ ተውት። ፊታችሁን ይወጥርላችኋል። ፊታችሁ አንዱ ቀይ አንዱ እንትን አይናችሁ ስር ጥቋቁር ካለ ይሄ ያለ አይደል ጥቁር ምናምን እሱን ያስለቅቅላችኋል። ፊት ብራይት ነው የሚያረገው። እውነት ግላስ ነው የሚያረገው። እንግዲህ የኤዥያ ፊቶችን ታውቃላችሁ። የነሱ እንግዲህ ሩዝ ነው የሚሉት። ጸጉራችን ሩዝ፣ ፊታችን ሩዝ፣ ሁሉ ነገር የሚሉት ማለት ነው። እና ዓለም የመሰከረላቸው ናቸው። ፊታቸውን ደግሞ የኮሪያዎች የጃፓኖችን ታውቁታላችሁ። በጣም የሚያምር ፊት ነው ያላቸው። በጣም እነሱ ያው ልምድ ነው ባህላቸውም ነው። በቃ እንደኛ ዛሬ ተቀብቶ ነገ መተው አይደለም። በቃ እነሱ ዘላለም ነው የሚያረጉት። ስለዚህ ሁልጊዜ ነው የሚያረጉት ለማለት ነው። ስለዚህ እዚህ ያስቀመጥኩኝ ይችን በእጅ አላወጣም። በማንኪያ አወጣና እንዳይበላሽ ማለት እጅ ያበላሻል። በማንኪያ አወጥቼ ቀንሼ ደግሞ እጠቀማለሁ በየቀኑ ማለት ነው። ስለዚህ የተረፈኝን እንዳለ በብዙ አርጌ ልቀባው ነው፣ በጣም ስለተረፈኝ ማለት ነው። በእጅም መጠቀም ትችላላችሁ። እኔ ያው በብሩሽ አደረኩት። ያው በእጅ ሲሆን ትንሽ ይዝረከረካል፣ በብሩሽ ሲሆን ግን ትንሽ እንትን አይልምና ያው ሩዝ ባለውለታዬ ነው። ተጠቀሙ ሳታቋርጡ በየቀኑ። ማታ ማስክ የፊት ማስክ ማታ ብትጠቀሙ ይሻላል። ለምን በቃ ጽድት ብላችሁ ወደ ምኝታ ስለሆነ በቃ ጽድት ብላችሁ ርፍ ትላላችሁ። ቆንጆ ውጤት ታገኛላችሁ ማለት ነውና ማታ ትሪትመንት ፊታችሁን ብታረጉ አሪፍ ነው። እኔ እንደኔ የጠቀመኝን። ስለዚህ በጣም ነው ተሸበሸበ አንገት ምን የሚያጸዳው የሚያቀላው። ሩዝ ያቀላል። እኔ ልመስክርለት፣ በጣም ነው የሚያቀላው ሩዝ እና አንድ ያረጋል የጠቆረና እንትን ያለ እና ምንም አይቀርም። አንገቴም ከኋላም ከፊትም ምንም አይቀርም። ግን ከተቀባው በኋላ በጣም ማሳጅ አድርጌዋለሁ። አፍንጫዬን፣ ይሄን ከንፈሬ አካባቢ ምናምን እና በደንብ ነው ማሳጅ ማድረገው። ይሄን በደንብ ነው የምጠቀመው እኔ። በቃ ኮመን ነው የሩዝ ማስክ በተለያየ። ይሄን አንዱን ለቅቄላችኋለሁ። ቀጣይ ደግሞ ሌላውን እለቅላችኋለሁ። ሬት ጋር ምናምን የምቀባውን እና አዩት እንዴት ደስ እንደሚል እውነት። እዚህ ጋር ቢያንስ 40 ደቂቃ ነው እዚህ ጋር የቆየሁት። በስሱ ቀቡት እናንተ ቶሎ እንዲደርቅላችሁ ማለት ነው። እዚህ ጋር ጨምድዶኛል፣ ማውራት እንኳን አልችልም። ይኸው በጣም ማለት ነው 40 ደቂቃ ቆይቼ ነው። 30 ደቂቃም በቂው ነው፣ ግን እስከ 1 ሰዓትም ማቆየት ትችላላችሁ። እዚህ ጋር ታጥቤ ነው ይፋ አልኩኝ። እንዴት እንደሚያጸዳ እንዴት እንደሚያሳምር። እዚህ ጋር ለፊታችሁ ክሬም ራሱ ባትቀቡ በቂ ነው። በቃ ኮኮናት ኦይል ስላለው ያምራል። ግን እኔ ትንሽ ተቀብቼዋለሁ። እዚህ ጋር አልተቀባሁትም፣ ግን በኋላ ያን አላሳየኋችሁም። እንግዲህ ችግር የለውም። ስለዚህ ተጠቀሙ፣ በጣም አሪፍ ነው እና ዩት ፊቴ ፏ እንዳለ እና አመሰግናለሁ። ቻው።